ዩኤስኤ ስቴት ዲፓርትመንት ኢንትሮዱሰስ ይላል። ከዛ 1P ፎር ዳይቨርሲቲ ቪዛ ሎተሪ ሬጅስትሬሽን ኢንትሮዱሰስ። ቤተሰቦቼ እንግዲህ $1 ጀምሮ መክፈል ካልቻላችሁ ዲቪ ሎተሪን ማሙላት አትችሉም ማለት ነው። እንግዲህ ዛሬ ይሄን ቪዲዮ እኔ ሰራ ቀን 26 ነው ማለት ነው። ሴፕቴምበር 26 ነው። ስለዚህ የቀረው ስንት ነው? 5 ቀን ነው ማለት ነው። ተዘጋጅታችኋል ወይ ነው አሁን ጥያቄ። ስለዚህ $1 ካልከፈላችሁ እዚህ ጋር ዲቪ ሎተሪ መሙላት አትችሉም። ስለዚህ አሁን ደግሞ እኔ መፍትሄ ይዤላችሁ መጥቻለሁ ቤተሰቦቼ። አሁን በተለይ ሱቅ ሆናችሁ እንደዚህ ኮምፒውተር ቤቶች ምናምን የምታስሞሉ ካላችሁ ከኛ ጋር ማስተር ካርድ አለ፣ ማስሞላት ትችላላችሁ። እንዲሁም ደግሞ ያልሞላችሁ ካላችሁ ወይንም ማስተር ካርድ የሌላችሁ ካላችሁ ከኛ ጋር አብራችሁ መስራት እንዲሁም ደግሞ መሙላት ትችላላችሁ ማለት ነው። እንግዲህ ማስተር ካርድ ከሌላችሁ፣ ቪዛ ካርድ ከሌላችሁ፣ ቪዛ ካርድ ከሌላችሁ እዚህ ጋር አያስተናግዷችሁ ማለት ኢንተርናሽናል ክፍያ ምሳሌ የአዋሽ ባንክ፣ ዳሽን ባንክ፣ ንግድ ባንክ፣ ቴሌብር ምናምን አይደለም ማስተር ካርድ እዚህ ጋር የሚሰራው ኢንተርናሽናል ኦንላይን ቪዛ ካርድ ወይንም ማስተር ካርድ ያስፈልጋችኋል። ስለዚህ አሁን ይሄንን ደግሞ ለማግኘት የት ነው የምናውቅ? ብዙዎቻችሁ አሁን ሀሳብ ላይ ገብታችኋል። ስለዚህ እዚህ ጋር ዘኒው ሩል ሺፍት ስላል ከዛ ኮስትስ ቱ ኦል ሎተሪ ነው የሚለው። እንግዲህ ውድ ቤተሰቦች አንድ ነገር እዚህ ጋር ማስተዋወቃችሁ ነገር ቢሆን $1 ከፍላችሁ አሁን በብላክ ማርኬት $1 ወደ 170 ብር ነው። ስለዚህ አሁን አንድ ሰው እዚህ ጋር 170 ብር ከሆነ ለናንተ ያንን አስበው እስከ 250 ብር ነው የሚያስከፍላችሁ ማለት ነው። እንግዲህ እድላችሁን ብትሞክሩ አሪፍ ነው ብዬ አስባለሁ። ነገር ግን እዚህ ጋር አንድ ነገር ምን አለ መሰላችሁ? 250 ብር ከፍላችሁ በስነ ስርዓት የሚሞላላችሁ ሰው ያስፈልጋችኋል ማለት ነው። አለበለዚያ ሰው እዚህ ጋር ወይንም ከናንተ ተቀብሎ የተለያዩ ኮዶችን ስክሪንሾት አድርጎ ለናንተ ሊልክ ይችላል። ስለዚህ አንደኛው እና ዋነኛ አማራጭ ሆነን የቀረብነው እኛ ለዚህ ነው ማለት ነው። ስለዚህ በእኛ በኩል ዲቪ ሎተሪንም መሙላት ትችላላችሁ ማለት ነው። ማስተር ካርድ አለ፣ እንዲሁም ደግሞ ቪዛ ካርድም አለን። በቀላሉ እዚህ ጋር በክፍያ አማራጭ እንሞላላችኋለን ማለት ነው። እንግዲህ እቺ ቪዲዮ አጭር ናት፣ ያጠር አድርጌ ነው ያቀረብኳት ማለት ነው። እንግዲህ ያው ሰሞኑን ሶሻል ሚዲያ ላይ ወደዚህ ወደዛ የተዛዞረ ነበረ። ስለዚህ አሁን ደግሞ እኔ ለስራበት ብዙዎቻችሁ ያው ተጨንቃችኋል። ስለዚህ የተጨነቃችሁ ምክንያቱ ምንድነው? ስለዚህኛው ነው ማለት ነው። አሁን $1 በምንድነው የምንከፍለው፣ እንዴት ነው የምንከፍለው የሚለውን ነገር ለናንተ አስጨንቋችኋል ማለት ነው። በፊት ከሆነ ኮምፒውተር ቤት ሄዳችሁ ዝም ብላችሁ ትሞሉ ነበረ። ያው ሆይ $1 ወይንም $1 ምናምን አልነበረም። ግን አሁን ደግሞ ያው እንደምትመለከቱት ይሄኛው አዲስ አፕዴት የተደረገ ነገር ነው። ዲቪ ሎተሪ 2027 ማለት ነው። እንግዲህ ውድ ቤተሰቦቻችን እንደ አማራጭ ሆነን እኛ ቀርበንላችኋል ማለት ነው። በእኛ በኩል ለመመዝገብ ከፈለጋችሁ ወይንም ዲቪን ለመሙላት ከፈለጋችሁ ቀጥታ አሁን በማስቀምጥላችሁ ቴሌግራም አውሩኝ ማለት ነው። $1 እኛ በብላክ ማርኬት ነው እንግዲህ ያው ኦንላይን ላይ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። አሁን ባይናንስ ላይ $1 170 ምናምን ብር ነው እንግዲህ። ስለዚህ ከናንተ ትርፍም አንፈልግም ምንም አንፈልግም። ስለዚህ በተመጣጣኝ ዋጋ እኛ እንሞላላችኋለን ማለት ነው። ራሳችሁ መሙላት የምትችሉ ልጆች ካላችሁ ሌሎቹን ብታግዙ እየተሻለ ነው ቤተሰቦቼ ማለት ነው። እንግዲህ በዚህ መልኩ ይኸውና አዲስ አፕዴት አድርገዋል ማለት ነው። ቤተሰቦቻችን እንግዲህ ያው ምንም ማድረግ አይቻልም ማለት ነው። እንግዲህ በዚህ መልኩ ቀጥታ የዩናይትድ ስቴትስ ኢሚግሬሽን ቢሮ በዚህ መልኩ አፕዴት አድርገዋል ቤተሰቦቻችን። እንግዲህ የዛሬ ቪዲዮአችንን ይሄን ይመስላል። ይሄን ለመናገር ነበረ የመጣሁት። ስለዚህ በዚህ መልኩ ጨርሻለሁኝ ማለት ነው። እንግዲህ ይሄን ቪዲዮ ለሌሎችም እንዲደርስ እንዲሁም ደግሞ
ለመሙላት ፈልገው ከተጨነቁ ወይም ለተጨነቁም አዳርሱላችሁ ማለት ነው። ሼር አድርጉላቸው። በእኛ በኩል መጥተው እንዲሞሉ እድላቸውን ይሞክሩ በዛው ማለት ነው። እኛ ከነኮዱ ነው ምንልክላችሁ ማለት ነው። ስለዚህ በራሳችሁ እዛው ቼክ አድርጋችሁ እንደደረሳችሁና እንዳልደረሳችሁ ደግሞ ቼክ ማድረግ ትችላላችሁ ማለት ነው። ስለዚህ ያው በዚህ መልኩ ጨርሻለሁ ማለት ነው። ቢስ መቻችሁ ባባይ